ሰላም እንዴት ናችሁ? ደህና ናችሁ ወይ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የምናየው ዲቪን በተመለከተ አንዳንድ የወጡ መግለጫዎች አሉ። እንግዲህ አሜሪካን አዳዲስ ህጎችን አውጥታለች። ዲቪ በተመለከተ ቪዲዮን ሳትጀምሩ ሰብስክራይብ ማድረግ እንዳይረሳ። እንግዲህ አሁን እንዳልነው ዲቪን በተመለከተ አሜሪካን ዲፓርትመንት ኦፍ ስቴት አዳዲስ መግለጫዎችን አውጥቷል። መቼ መሙላት ፎርሙ እንደሚጀምር ጭምር ማለት ነው። እንዲሁም ደግሞ ዘንድሮ ከሌሎች አመታት ለየት ባለ መልኩ የወጡ አንዳንድ ህጎች አሉ። ወይም ደግሞ ፎርሙን ለማሙላት ልናሟላቸው የሚገቡ አንዳንድ ህጎች ተጨምሯል ማለት ነው። ይህ ብቻ አይደለም። ሌላ መግለጫ ላይ ያወጡት ደግሞ መቼም ደግሞ ፎርሙን መሙላት እንደሚጀምር ማለት በይፋ ዲቪ መሙላት መቼ እንደሚጀምር ይፋ አድርጓል ማለት ነው። ሰው እንግዲህ አዳዲስ የተጨመሩ ህጎችን እና ማሟላት ያለብን ነገሮችን ሳንጠቅሳቸው በፊት ይህ ቪዲዮ ለምንድን ነው የተፈለገው የሚለውን ስናይ ዲቪ መሙላት እንደከዚህ በፊቱ ማለት ዲቪ መሙላት ተጀመረ ማለት ብቻ ሰምተን ሄደን መሙላት ሳይሆን ምን እንደምንፈልግ ጥንቃቄ አድርገን የእውነት እንዲደርሰን ምንፈልግ ከሆነ እና ይህን አጋጣሚ ተጠቅመን ወደ አሜሪካን ሀገር መሄድ ምንፈልግ ከሆነ ቀድመን ጥንቃቄ ማድረግ ያለብን አንዳንድ ነገሮችን እንድናስተውል ነው ማለት ነው። ሰው አሁን እንዳልኩት አሜሪካ አዲስ ህግ አውጥታለች ማለት እንደከዚህ በፊቱ አይደለም ዲቪ አሞላል። እሱን ከማየታችን በፊት መጀመሪያ ላይ እንግዲህ ሁሉም ሰው እየጠበቀ ያለው መቼ ነው የሚጀምረው ነው ማለት ዲቪ ማሙላት መቼ ነው የሚጀምረው የሚለው ነው። በጣም የሁሉም ሰው አይምሮ ውስጥ ያለው ሰው ዲቪ እነሱ እንዳወጡት መግለጫ ከሆነ ፎርሙን መሙላት የምንጀምረው ኦክቶበር 17 ነው። እንደኛ ጥቅምት መጀመሪያ ላይ ነው ደርሷል። ኦልሬዲ አንድ 2 ሳምንት ምናምን ቀን ነው። ሰው ኦክቶበር 17 ላይ ዲቪ ፎርም መሙላት እንጀምራለን ማለት ነው። ወይንም እንደ አሁን በወጣው መረጃ ዲቪ መሙላት የሚጀምረው በኦክቶበር 17 ነው ማለት ነው። ከዚህ በፊት ያልነበረ አሁን በዚህ ዓመት የሚጀምረው የዲቪ አሞላል ላይ ክፍያ ነው ማለት ከዚህ በፊት ሁሉም ሰው በመባል ደረጃ ማለት ኤቭሪባዲ መሙላት ዲቪ ፎርም መሙላት ቢፈልግ በኦንላይን ገብታችሁ በራሳችሁም ሊሆን ይችላል። ሰርድ ፓርቲ ማለት ሙሞሉ ሰዎች አካላት አሉ። አሁን ኮፒ ቤቶች እንደዚህ አይነት ቦታዎች አሉ። እነሱ ጋር ሄደንም ቢሆን ስንሞላ በነፃ ነበረ የምንሞላው ማለት ነው። ምንም አይነት ክፍያ የለውም ነበረ። በዘንድሮ ዓመት ግን ከዘንድሮ ዓመት ጀምሮ ማለት ነው በወጣው መግለጫ መሰረት ሁሉም ሰው ስመዘገብ ማለት ፎርሙን ስሞላ አፕሊኬሽን ፊ ይኖረዋል ማለት ነው። ማለትም ክፍያ ይኖረዋል ማለት ነው። ይህም ሁሉም ሰው $1 መክፈል አለበት ማለት ነው። ለምሳሌ ነው መዝገብ ማለት ፎርም መሙላት ብፈልግ ዲቪ ሎተሪ መሞከር ብፈልግ $1 ከፍዬ ነው ማለት ነው ፎርሜን ማስገባው ሙሞላው ማለት ነው። እና ሁሉም ሰው የማይመለስ $1 የመክፈል ግዴታ አለበት ማለት ነው። ይሄ እንግዲህ ዘንድሮ ከሌላ አመት ለየት የሚያደርገው ውስጥ ይሄኛው የዘንድሮ $1 ነች ማለት ነው። ሌላኛው ደግሞ አንድ ሰው ዲቪ ከሞላ በኋላ ደረሰው እንበል ማለት ምንድነው ሎተሪ ከደረሰው በኋላ ደግሞ የሚከፍለው ለኤምባሲ የሚከፈል ክፍያ አለ። ይሄም $330 ነች። ይህ ከዚህ በፊት የነበረ ነው፣ ለኤምባሲ ነው የሚከፈለው። በዘንድሮ ግን አዲስ የሆነው ቅድም እንዳልኩት $1 ነች ማለት ነው። በመግለጫቸው እንዳወጡት ከሆነ አሜሪካን ገቨርንመንት እቺ $1 ክፍያ ለምንድን ነው ያስፈለገችን ያሉት በጣም በአመት ከተለያዩ ሀገራት በጣም ብዙ አፕላይ የሚያደርጉ ሰዎች ማለት ዲቪ የሚሞሉ ሰዎች አሉ። ሰው አንዳንድ ኤክስፔንሶችን ለመሸፈን ነው የሚረዳው ብሎ ነው ያስቀመጡት ማለት ነው። እቺ $1 ያስፈልገችበት አሁን ጥያቄ የሚሆንብን እንዴት ነው $1 የምንከፍለው የሚለው ነው ማለት አሁን ወደ ሀገራችን ስንመጣ እኛ የምንጠቀመው ኢትዮጵያን ብር ነው የምንጠቀመው። ምን ማድረግ አለብን? ይሄን ብር ወደ ዶላር ቀይረን እንደገና ደግሞ ዶላሩን መክፈል ያለብን። ስለዚህ እንዴት ነው የምንከፍለው የሚለው ደግሞ አንድ ጥያቄ ወይንም ደግሞ እንደ ችግር ልታይብን ይችላል ማለት ነው። እንደምታወቀው ይሄ ኤሌክትሮኒክ ፊ ነው ማለት አንዳንድ
እንደ ባይቢት ካርድ ሊሆን ይችላል፣ ማስተር ካርድ ሊሆን ይችላል፣ ፓዮነር የተለያዩ ክፍያ ኢንተርናሽናል ክፍያዎችን የምንፈጽምባቸው ካርዶች አሉ። እነሱ ተጠቅመን ነው መክፈል የምንችለው። ስቲል ግን መግለጫቸው ላይ ይፋ አላደረጉም በምን መከፈል እንዳለበት ማለት ነው። ማለት አንዳንድ ሁሉንም ያለንን ካርዶች ለሁሉም ክፍያ አይሆንም። ለምሳሌ አሁን አፕሊኬሽን ሰርተን ፕሌይ ስቶር ላይ ለመልቀቅ አሁን በባይቢት መክፈል አንችልም ማለት በባይቢት አይቀበልም ለምሳሌ ነው። ይሄኛውም ሊቀበልም ላይቀበልም ይችላል። እኛ ግን ማለት አክሰስ ማድረግ የምንችለውና ለእኛ ቀላል የሆነውን አስቀድመን ጊዜ ሳይደርስ በዚች ባለችን ጊዜ ላይ መዘጋጀት አለብን ማለት ነው። ባይቢት ካርድ በጣም በቀላሉ ሁሉም ሰው በመባል ደረጃ ሊያገኝ የሚችል ነው። ቢፈቀድ አይፈቀድ በባይቢት ማድረግ እንችላለን አንችልም ምንም የወጣ ነገር የለም። ግን ተዘጋጅቶ ቁጭ ማለቱ አይከፋም ማለት ነው። ስለዚህ ምንድነው ባይቢት ካርዳችሁን አዘጋጅታችሁ መጠበቅ ነው ማለት ነው። ስለዚህ አሁን እንዳልነው ምንም የተገለጸ በዚህ ነው የሚከፈለው ይሄ በዚህ አይሆንም የተባለ ነገር የለም። ግን ደግሞ ያለንን ነገር አዘጋጅተን መጠበቅ ነው ማለት ነው። ስለዚህ አሁን ጊዜ ሳይደርስ ኦክቶበር 17 ነው ብለናል። ጊዜ ሳይደርስ አሁን ካሁኑ ማለት መዘጋጀት ያለብን ማለት ነው ወይ ደግሞ ማስተዋል ያለብን ነገሮች ብሎ በኦፊሻል ፔጃቸውም ላይ ያስቀመጡት አሉ ማለት ነው። እነሱ የመጀመሪያው አዲስም ስለሆነ ለክፍያው መዘጋጀት ነው ማለት ክፍያው እንዴት መክፈልን እንዳለብን እሱን መንገዶች ሁሉንም የአሜሪካ ሊቀበል የምንችለው ቤትኛው ነው ብለን ብቻ የክፍያ መንገዶቹን ተዘጋጅተን መጠበቅ ነው። ሌላኛው ደግሞ ይሄን ፎርሙን ስንሞላ ምንድነው ኦፊሻል ፔጃቸውን የገቨርንመንት ኦፊሻል ፔጅ መጠቀማችንን እርግጠኛ መሆን አለብን። እርግጠኛ ሆኑ ብሎ መግለጫ አውጥቷል። ይሄም ደግሞ በደንብ መግለጽ የተፈለገበት አሁን ምን መጥቷል እቺ $1 ስለመጣች እቺን $1 ለማጭበርበር ብዙ አካላት ማለት የውሸት ፎርም ሊያዘጋጁ ይችላሉ እና እንደዚህ ነገሮች ተገላጭ እንዳንሆን ስንሞላ የገቨርንመንቱን ኦፊሻል ፔጅ መጠቀማችንን እርግጠኛ መሆን አለብን ማለት ነው። ሌላኛው ደግሞ ሬጅስትሬሽን ታይሚንግ ነው ማለት ጊዜው ማለት ነው። እንደገለጹት ከሆነ በጣም ረጅም ጊዜ አይሆንም የዘንድሮ ማለት ስፔሲፊክ ታይሚንጉ ማለት ከዚህ ተጀምሮ እዚህ ላይ ያልቃል የሚል ስፔሲፊክ የተቀመጠ ነገር የለም። ግን ደግሞ አፕሮክሲሜትሊ 1 ወር ብቻ እንዳለ ነው ያስቀመጡት ማለት ዲቪ ለመሙላት የ1 ወር ጊዜ ብቻ እንዳለ ነው ያስቀመጡት ማለት ነው። ስለዚህ እነዚህ ነገሮች ካሁኑ ማስተዋል እና ማወቅ ይጠበቅብናል ማለት ነው። ስለዚህ በአጠቃላይ አሁን ዲቪ ሎተሪ ፎርም አሞላል ነው የዘንድሮ ለየት ያደረገውን አይተናል እንደ ባወጡት መግለጫ መሰረት ማለት ነው። እሷም አፕሊኬሽን ፊ ሆነች እስካሁን ቅድም እንዳልኩኝ ነው ምንም ግልጽ ያደረጉት የአከፋፈል ዘዴም የለም እና እንዴትም ደግሞ ማከፈል እንዳለበት ግልጽ ያደረጉት ነገር የለም። ግን ደግሞ ያው ሊሆን የሚችለው አሁን ቅድም በጠቀስናቸው ማስተር ካርዶች ኦር አንዳንድ ካርዶች በእነሱ ነው ሊሆን የሚችለው ወይንም ደግሞ ሜቢ ሌላ ሰው ከፍሎላችሁ እናንተ ደግሞ ያን ካርዱን ማለት ምንድነው የሚባለው ይሄ የተከፈለበትን ይዛችሁ የምትሞሉበት አጋጣሚ ሊኖር ይችላል። እንደዛም ላይሆንም ይችላል። በራሳችሁ ብቻም ሊባል ይችላል። ሰው ቅድም እንዳልነው አክሰስ ማድረግ የምንችላቸውን በቀላሉ ካርዶች ካሁኑ ተዘጋጅታችሁ መጠበቅ አሪፍ ይሆናል ማለት ነው። ቅድም እንዳልኩት ነው የቪዲዮ አስፈላጊነቱ ያው የሚያስፈልጉ ነገሮችን ቀድመን አውቀን እንድንዘጋጅ ነው እና ደግሞ አስተውለን እንድናደርግ ነገሮችን ማለት በሆይታ የሚደረግ ነገር አሁን መጣ ዲቪ ተጀመረ ብለን መሄድ ብቻ ሳይሆን አስተውለን ምንድነው የሚያስፈልገው ብለን ዲቴይል አይተን እንድንሞላ ነው። የዛሬ ቪዲዮ ይሄን ይመስላል። አይ ሆፕ አሪፍ ነገር እንዳገኛችሁበት። በቀጣይ ቪዲዮ እስክንገናኝ ባይ ባይ።